እንግዲህ ዛሬ በቲግቫ ኢትዮጵያ 9 ሰዓት ላይ ያልተጠበቀ ሁሉንም ተማሪ ያስደነገጠ መረጃ ወጥቷል ማለት ነው። እሱ ምንድነው? እንግዲህ የኢንትራንስ ኤግዛም ውጤት በይፋ ሊለቀቅ እንደሆነ ቲግቫ ኢትዮጵያ ዘግቧል ማለት ነው። ሰላም ተማሪዎች፣ ለዚህ ቻናል አዲስ ለሆናችሁ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከዚህ በኋላ የኢንትራንስ ውጤት ጋር በተያይዞ ያለውን መረጃ በዚህ ቻናል ተከታትለን የምናሳውቃችሁ ይሆናል ማለት ነው። ሶ ተማሪዎች እዚህ ጋር ቴሌግራም ቻናላቸው ላይ እንደምታዩት ቲግቫ ኢትዮጵያ ማለት ነው ዛሬ 9 ሰዓት ላይ ባልተጠበቀው ሁኔታ የኢንትራንስ ውጤት ኤግዛም በይፋ ሊለቀቅ እንደሆነ ተናግሯል ማለት ነው። ሶ የሚኒስቴር ኦፍ ኤጁኬሽን ፕሮፌሰር ብርሃኑ ነጋ የላይቭ ስትሪም በቀጥታ ስርጭት እንግዲህ እንደሚናገሩ ገልጿል። እንግዲህ ዛሬ የኢንትራንስ ኤግዛም ኢንፎርሜሽን ፈተናው ምን ይመስል ነበር፣ ስንት ተማሪ አለፈ፣ ከፍተኛ ውጤት ያመጡት ስንት ናቸው፣ ወይ ደግሞ ከ500 በላይ ያመጡት ስንት ናቸው፣ እና ደግሞ ስንት ተማሪ አለፈ፣ ማለፊያ ውጤት ስንት ነው፣ በኤአይ የሰሩ ወይ ደግሞ በአርቲፊሻል ኢንተለጀንስ የሰሩ ሰሚት ሳይሉ የዘጋባቸውስ እነዚህ ሁሉም ነገሮች እንዴት ይሆናሉ የሚለውን ነገር ከዛም በተጨማሪ ደግሞ የሪሜዲያል ውጤትም እንዴት ይሆናል የሚለውን ነገር እንግዲህ ይዘግባሉ ኦር ደግሞ ኢንፎርሜሽን ያስተላልፋሉ ተብሎ እየተጠበቀ ይገኛል ማለት ነው። የኛ ኤክስፔክቴሽን ከነሱ አንጻር ማለት ነው እነሱ እንደተናገሩት ከሆነ ወይ ዛሬ ማታ 6 ሰዓት ላይ ወይ ደግሞ ነገ እንደሚለቀቅ ነው ማለት ነው። ሶ አሁን እንግዲህ ከደቂቃዎች በኋላ ፕሮፌሰር ብርሃኑ ነጋ ማለት ነው ወይ ደግሞ ሚኒስቴር ኦፍ ኤጁኬሽን ፕሮፌሰር ብርሃኑ ነጋ ከደቂቃዎች በኋላ የቲግቫ ኢትዮጵያ ቴሌግራም ቻናል ላይ የነሱ ንግግር በላይቭ ወይ ደግሞ በቀጥታ ስርጭት እንደሚተላለፍ ተገልጿል ማለት ነው። እንግዲህ ይሄን ሁሉ መረጃ ያገኘነው ከቲግቫ ኢትዮጵያ ነው። እንግዲህ ቻናሉን እዚህ ጋር አስቀምጠንላችኋል ወይ ደግሞ ቻናሉን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን፣ ኮሜንት ሴክሽን ላይ እናስቀምጥላችኋለን ማለት ነው። በሱ ገብታችሁ ያለው መረጃ መከታተል የምትችሉ ይሆናል ማለት ነው። ሶ ተማሪዎች ለዛሬ የያዝነላችሁ መረጃ ይህን ይመስል ነበረ። እንግዲህ ለሁላችሁም መልካም እድል እያልኩኝ ቀጥሎ የምንሰማውን ነገር ደግሞ በፍጥነት በዚህ ቻናል መናሳውቃችሁ ይሆናል ማለት ነው። ሶ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሶ ቸር ሰንብቱ።